ሰላም ጤና ይስጥልኝ እንዴት ናችሁ? ቴዲ ነኝ። ፓርት 3 አይታችሁታል ብዬ ስለማስብ ቀጥታ ወደ ፓርት 4 አልፋለሁ ማለት ነው። በፓርት 4ችን አረብ ራይተርስ when accounts of Arabic speaking visitors to the coast also provide useful information. Al-Masudi and Ibn Battuta described the culture, language and import-export trading. አረብኛ ቋንቋ ተናጋሪ ቪዚተሮች በዚህ አካባቢ ላይ በኮስቱ አካባቢ ላይ መኖራቸው በዛ በጊዜው ስለነበረው እንቅስቃሴ ፕሮቫይድ ያደረጉልን ዩዝፉል የሆነ ኢንፎርሜሽን ፕሮቫይድ አድርገውልናል ማለት ነው። እና በደንብ ከሚታወቁት አረብኛ ከሚናገሩ ቪዚተሮች መካከል ሁለቱ ዋና የሚባሉት አልማሱዲ እና ኢብን ባቱታ የሚባሉት ሁለቱ ናቸው። እና እነዚህ በዛ በጊዜው ስለነበረው ስለ ካልቸሩ፣ ስለ ላንጉጅ ወይም ስለ ቋንቋቸው እና ስለ ኢምፖርት ኤክስፖርት ትሬድ ዩዝፉል የሆነ ኢንፎርሜሽን እንዲኖረን አድርገዋል ማለት ነው። For the 16th and 17th century, we have two documents composed by Yemeni writers who were eyewitness to the event they described. በ16ኛው እና በ17ኛው ክፍለ ዘመን ደግሞ ሁለት ዶክሜንቶች ኮምፖዝድ የተደረጉ ዶክሜንቶች ነበሩ በየመኒዎች ማለት ነው። እና በዛ ዶክሜንት ውስጥ ኮምፖዝድ ስለተደረጉት ነገሮች አይዊትነስ የሆኑ ወይንም በዛ በጊዜው ሲፈጠሩ የነበሩ ነገሮችን በአይናቸው የተመለከቱ ከነዛ ዶክሜንቶች ውስጥ የመጀመሪያው ፉታህ አልሀበሻ ይባላል። ፉታህ አልሀበሻ was composed by Sahil Adedin who recorded the conflict between Christian kingdom and Muslim principalities. የመጀመሪያው ፉታህ አልሀበሻ የተባለው ዶክሜንት ሲሆን ወይንም ሂስቶሪዮግራፊ ሲሆን በሙስሊም ፕሪንሲፓሊቲዎች እና በክርስቲያን ኪንግደሙ መካከል ስለነበረው ስለ ኮንፍሊክት ስለሱ የሚያወራልን ዶክሜንት ነው ማለት ነው። ሁለተኛው ደግሞ አልሃይሚ ሲሆን አልሃይሚ who led a Yemeni delegation in 1647 who led the Yemeni delegation in 1647 to the court of ፋሲለደስ ወደ ፋሲለደስ በ1647 ዓመተ ምህረት ወደ ፋሲለደስ ወይም ወደ ፋሲለደስ ኮርት ሊድ ያደረገውን ዴሊጌሽንን የሚያወራልን ሁለተኛው መጽሐፋችን ነው ማለት ነው። Other materials that appeared in 16th century include Abba Bahri's Ge'ez script written in 1593 and provide us with a first-hand information about the Oromo population movement including Gada system. በ16ኛው ክፍለ ዘመን ደግሞ ኢንክሉድ የሚያደርገው የአባ ባህሪን በግዕዝ የተጻፈው መጽሐፍ ወይም ዶክሜንትን በ1593 ዓመተ ምህረት የተጻፈውን ማለት ነው። እና ይሄ ደግሞ ምን ፕሮቫይድ ያደርግልናል? ስለ ኦሮሞ ፖፑሌሽን ሙቭመንት ፈርስት ሃንድ የሆነ ኢንፎርሜሽን እንዲኖረን ያደረገና ሌላኛው ስለ ገዳ ሲስተም ማለት ነው። ስለ ገዳ ሲስተም ስለ ሁለቱ ሙቭመንት ኦፍ ኦሮሞ ኤንድ ስለ ገዳ ሲስተም ስለ ሁለቱ ዩዝፉል የሆነ ኢንፎርሜሽን ፕሮቫይድ አድርጎልን ነበረ ማለት ነው። European missionaries and travelers. From the early 16th century, the late 19th century, missionaries provide us with valuable information focusing on religious, political development within Ethiopia and the country's foreign relation. እነዚህ ደግሞ ኢሮፒያን ሚሽነሪ እና ትራቨለሮች ምን አይነት ኢንፎርሜሽን በጊዜው የነበረውን ምንድነው ምን ላይ ፎከስ አድርገው ኢንፎርሜሽን ፎከሲንግ ኦን ሪሊጂየስ እና ፖለቲካል ቫልዩሽን በፖለቲካል ዴቨሎፕመንት ላይ እንዲሁም የሀገሪቷን የውጭ ግንኙነትን በተመለከተ ዩዝፉል የሆነ ኢንፎርሜሽን ተሰጥተውናል። ከነዚህም ውስጥ ፕሪስተን ጆን ኦፍ ኢንዲስ composed by Portuguese priest Francisco Alvarez who documented the Portuguese mission in the court of Lemna Dingil in 1520. እና ከነዚህም ውስጥ የመጀመሪያው ፕሪስተን ጆን ኦፍ ኢንዲስ ነው። ሌላኛው ደግሞ የፖርቹጊዝ ፕሪስት የሆነው ፍራንሲስኮ አልቫሬዝ ነው። እነዚህ ኢሮፒያን ሚሽነሪዎች ነበሩ ማለት ነው። ጄምስ ብሩስ ትራቨልስ ዲስከቨርስ ሶርስ ኦፍ ናይል። ሌላኛው ደግሞ ትራቭለር ጄምስ ብሩስ ሲሆን
የአባይን መገኛ ወይንም የአባይን ምንጭ ዲስከቨር ለማድረግ ወደ ኢትዮጵያ መጥቶ ነበረ እና እነሱ በጻፏቸው ውስጥ አድርገውናል ማለት ነው። ሌላኛው ሁብ ሉዶልፍ ነው። was a founder of Ethiopian student in Europe in 17th century። ይሄ ሂዮብ ሉዶልፍ የተባለው ሰው በ17ኛው ክፍለ ዘመን ኢትዮጵያን ስተዲ ኢን ዩሮፕ የሚል ፋውንዴሽን አቋቁሞ ነበረ። ሮት ሂስቶሪያ ኢትዮፒካ ትራንስሌት ቱ እንግሊሽ አስ ኤ ኒው ሂስቶሪ ኦፍ ኢትዮጵያ። ሂስቶሪያ ኢትዮፒካ የሚል መጽሐፍ አሳትሞ ነበረ። በእንግሊዝኛው ደግሞ ኒው ሂስቶሪ ኦፍ ኢትዮጵያ ወይም የኢትዮጵያ አዲሱ ታሪክ የሚል መጽሐፍ አሳትሞ ነበር። ኔቨር ቪዚትድ ኢትዮጵያ። He wrote the country's history largely based on information he collected from Ethiopian priest named Abba Gorgorios or Abba Girigori who was in Europe at the time። እና ይሄ ሰው መቼም ኢትዮጵያን ጎብኝቶ አያውቅም። ኢትዮጵያን በአካል መጥቶ አይቷት አያውቅም። ነገር ግን አንድ መነኩሴ ወይንም አባ ጎርጎሪዮስ የተባለ መነኩሴ የሰጡትን ቃል እሱን መሰረት አድርጎ ታሪክን ጽፎልናል ወይንም ማለት ነው። እሱ ውስጥም ዩስፉል የሆኑ ኢንፎርሜሽኖችን ስለ ኢትዮጵያ እንዲኖረን አድርጓል ማለት ነው። early 20th century of historiography በ20ኛው ክፍለ ዘመን መጀመሪያ አካባቢ ላይ የኢትዮጵያ ታሪክ ምን ይመስል ነበረ የሚለውን ነው በዚህ ስር የምናየው። this period saw the emergence of traditional Ethiopian writers who distanced themselves from the chronicles home። ይሄኛው 20ኛው ክፍለ ዘመን መጀመሪያ አካባቢ ላይ የኢትዮጵያን ትራዲሽናል የሆኑ ጸሐፊዎች ብቅ ማለት የጀመሩበት ከዚህ ከክሮኒክልስ ወይንም ከዜና መዋዕል ራሳቸውን ያገለሉ ወይንም የራሳቸውን ያራቁ ጸሐፊዎች የመጡበት ጊዜ ነበረ ማለት ነው። በ20ኛው ክፍለ ዘመን መጀመሪያ አካባቢ ላይ early 20th century ወይንም 1910 1920 አካባቢ ላይ የነበሩ አካላቶች ወይንም ጸሐፊዎች ማለት ነው። unlike chronicles, these writers deals with the range of topic from social justice, administrative reformation and economic analysis history። ልክ ከክሮኒክልሶች እነዚህ ምንድነው ከክሮኒክልስ ወይንም ከዜና መዋዕል የሚለያቸው ምንድነው? በጣም ብዙ የሆኑ ቫራይቲ ኦፍ ኢንፎርሜሽኖችን ጀስቲስን ወይንም ፍትህን፣ አድሚኒስትሬቲቭ አስተዳደርን፣ ሪፎርም ኤንድ ኢኮኖሚክ አናላይሲስ ቱ ሂስቶሪን እነዚህም በሙሉ ያካተቱ ጽሁፎችን ወይንም ያካተቱ መጽሐፎችን እንዲኖረን አድርገዋል ማለት ነው። ይሄ ምንድነው ክሮኒክልስ ከዚህ በፊት እንደተባባል ነው ክሮኒክልስ ምንድነው ዜና መዋዕል ነው። የነገስታቶችን አዋዋል ወይንም የነገስታቶችን ብቻ የሚተርክልን ነበር። አሁን ግን በ20ኛው ክፍለ ዘመን መጀመሪያ አካባቢ ላይ የመጡት ከዛ ከክሮኒክልስ ወጣ ያለውን ጽሁፍ ጽፈውልናል ማለት ነው። እና ከነዚህም ውስጥ በዋነኝነት ከሚታወቁት ውስጥ ታየ ኤንድ ፍስሐ ጊዮርጊስ the history of Ethiopia። ታየ እና ፍስሐ ጊዮርጊስ የተባሉት የኢትዮጵያን ታሪክ የሚል መጽሐፍ፣ አጽመ ሂስቶሪ ኦፍ ኦሮሞ ፒፕል አጽመ የተባለው ሰው ደግሞ የኦሮሞን ታሪክ የኦሮሞን ህዝብ ታሪክ፣ አፈወርቅ ሮት the first Amharic novel ጦቢያ የተባለውን የኢትዮጵያን የመጀመሪያውን ኖቤል ወይንም ልብ ወለድ የጻፈልን ሰው ነው ማለት ነው። ይቅርታ ገብረ ሕይወት አጼ ሚኒሊክና ኢትዮጵያ። ገብረ ሕይወት የተባሉት ጸሐፊ ደግሞ የኢትዮጵያና አጼ ሚኒሊክ ወር ኢምፖሪየር ሚኒሊክ ኤንድ ኢትዮጵያ ኤንድ መንግስትና ህዝብ አስተዳደር ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን የሚሉ መጽሐፎችን early 20th century አካባቢ ላይ ተጽፈውልናል ማለት ነው። ተጽፈውልን ነበረ ማለት ነው። The most prolific writer of the early 20th century Ethiopia was ብላቴን ጌታ ህሩይ ወልደ ስላሴ። the most በጣም የታወቀው የኢትዮጵያ በዚህ በ19ኛው ክፍለ ዘመን ወይም በ20ኛው ክፍለ ዘመን መጀመሪያ አካባቢ ላይ ከነበሩ ዋና ጸሐፊዎች ውስጥ አንደኛውና ዋነኛው ብላቴን ጌታ ህሩይ ወልደ ስላሴ የተባሉ ሰው ናቸው ማለት ነው። ህሩይ published 4 major work namely ኢትዮጵያና መተማ፣ ዋዝማ፣ የህይወት ታሪክ ኤንድ የኢትዮጵያ ታሪክ
የሚሉ መጽሐፎችን እነዚህ 4 ዋና ዋና በጣም ትላልቅ የሚባሉ መጽሐፎችን ጽፈዋል ማለት ነው። ገብረ ሕይወት ኤንድ ህሩይ ኤግዚቢት ሪላቲቭ ኦብጀክቲቪቲ ኤንድ ሜቶዶሎጂካል ሶፊስቲኬሽን። እነዚህ ሁለቱ ገብረ ሕይወትና ህሩይ የተባሉት የኢትዮጵያ ኤርሊ 20th ሴንቸሪ ሂስቶሪዮግራፈርስ ምን ነበራቸው? ኦብጀክቲቪቲ ኤንድ ሜቶዶሎጂካል ሶፊስቲኬሽን ነበራቸው ማለት ነው። አንፎርቹኔትሊ the Italian occupation of Ethiopia interrupt the early experiment in modern history writing publication። እንዳለመታደል ሆኖ የጣሊያን ኦኩፔሽን የጣሊያን ወረራ በዚህ በኤርሊ 20th ሴንቸሪ የነበረውን የኢትዮጵያን ሀገር በቀል ጽሁፍ እንዳያንሰራራ አድርጎታል ማለት ነው። ከሊብሬሽን በኋላ ወይንም ከነጻነት በኋላ በዋነኝነት የሚጠቀሱትን ጸሐፊዎች ነው ከዚህ በታች የምናየው። የመጀመሪያው ተክለ ጸዲቅ መኩሪያ ነው። የመጀመሪያው ተክለ ጸዲቅ መኩሪያ ምንድነው? ብሪጅ ነው። በሁለቱ ውስጥ ብሪጅ እንደሆነ አድርጎታል። ማለትም ከ1935 በፊት የነበረውን በፈረንጆች ስለሆነ ከ1935 እና ከ19 በኋላ ያለውን የኢትዮጵያን ታሪክ ብሪጅ ሆኖታል። እንደ ድልድይ ሆኖ አገልግሏል ማለት ነው። ይልማ ደሬሳ የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የሚል መጽሐፍ ጽፎ ነበረ ማለት ነው። ይልማ ደሬሳ የተባለው ሰው። ሌላ ብላቴን ጌታ ማህተመ ስላሴ ወልደ መስቀል ሮት ዝክረ ነገር ኮምፕሬሲቭ አካውንትስ ኦፍ ኢትዮጵያንስ ፕሪ-ዋር ላንድ ትሬነር ሲስተም ኤንድ ታክሴሽን። እኚህ ደግሞ ብላቴን ጌታ ማህተመ ስላሴ ወልደ መስቀል የተባሉት ሰው ዝክረ ነገር የሚል መጽሐፍ ጽፈዋል ማለት ነው። አሁንም ስለሚገኝ ጽፈዋል እና ምንድነው ኮምፕሬንሲቭ የሆነ የኢትዮጵያን ፕሪዋር ላርኒንግ ከጦርነት በፊት ስለነበሯ ስለ ላንዶቿ እና ስለ ሲስተሙ እና ስለ ታክሴሽን ወይንም ስለ ግብር ስለነዚህ ስለመሳሰሉት ነገሮች የተጻፈበትን መጽሐፍ እናገኛለን ማለት ነው። አናዘር ወርክ ዴሊንግ ላንድ ቴሪቶሪ ኢዝ ሌፍት አስ ባይ ገብረ ወልድ እንግዳ ወርቅ። በዚህ በገብረ ወርቅ እንግዳ ወርቅ በተባለው ሰው ደግሞ ሌላ ይህንን መሬትን የተመለከተ አንድ መጽሐፍ ተጽፏል። ሌላኛው ደግሞ ደጃዝማች ከበደ ተሰማ who also wrote his memory of empirical period published as a ታሪክ ማስታወሻ in 1962 in Ethiopian calendar። ሌላኛው ደግሞ ደጃዝማች ከበደ ተሰማ የተባለው ሰው ሲሆን በዛ በጊዜው የነበረውን ኤምፒሪካል the 1960s was a crucial decade in the development of Ethiopian historiography። 1960ዎቹ ደግሞ በጣም ክሩሻል የሆነ ዲኬት ነው። 1960ዎቹ ሲባል ከ1950 እስከ 1960 እስከ 1970 ያለው ማለት ነው እና የኢትዮጵያ ታሪክ ክሩሻል የሆነ ፖይንት ያለፈበት ክሩሻል የሆኑ ነገሮች የተጻፉበት እና ይሄን ደግሞ ያስባለው የመጀመሪያው ፔሪድ ዛት ሂስቶሪ ኢመርጅ አስ አካዳሚክ ዲሲፕሊን በ1960ዎቹ ነው። ሂስቶሪ ልክ እንደ አካዳሚ ዲሲፕሊን ሆኖ መቅረብ የቀረበው ማለት ነው 1960ዎቹ ላይ ነው። ሂስቶሪካል ስተዲስ አስ ኤ ፉል ታይም ኦኩፔሽን ቢግን ልክ እንደ ፉል ታይም ስራ ወይንም እንደ ፉል ታይም ኦኩፔሽን ሆኖ በ1960ዎቹ ነው ሂስቶሪ የተመሰረተው ማለት ነው። ይቅርታ the opening of department of history at ኃይለ ሥላሴ ፈርስት ዩኒቨርሲቲ እና ሌላኛው ደግሞ 1960ዎቹ ለሂስቶሪ ኦፍ ኢትዮጵያን ሪቫይቫል እንዲሆን አድርጎታል ከሚባለው ውስጥ ዲፓርትመንት መከፈቱ ነው በኃይለ ሥላሴ ዩኒቨርሲቲ ያሁኑ በአዲስ አበባ ዩኒቨርሲቲ ውስጥ ማለት ነው። the establishment of IAS in Ethiopia IAS በ1963 ዓመተ ምህረት ኢስታብሊሽ ማድረጉ ለኢትዮጵያ ታሪክ ሪቫይቭ እንዲሆን አድርጎታል ማለት ነው። ናሽናላይዜሽን ኦፍ ሂስቶሪ in the part of Horn is post colonial phenomenon። ይህ ሂስቶሪን ፕሮፌሽናላይዝድ የማድረግ ስራ የተሰራው ከዚህ ከነጻነት በኋላ ወይንም አፍተር ኮሎናይዜሽን ነው ማለት ነው። ከቀይ ግዛት የአፍሪካ ቀንድ ሀገራቶች ነጻ እየወዱ በሄዱ ቁጥር ይህንን ሂስቶሪ ዲፓርትመንትን በሀገራቸው ውስጥ አቋቁመዋል ማለት ነው። ፋንዳሜንታል ሪሰርች ዋዝ ዳን አት ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲስ ኢን ለንደን ኤንድ the department of history at the University of
ዊስኮንሲን ማዲሰን በተባለው ዩኒቨርሲቲ ውስጥ ፋንዳሜንታል የሆኑ ሪሰርቾች ተደርገዋል ማለት ነው። ይሄንን አፍሪካን በተመለከተ ማለት ነው። ስቱዋናችን በዚህ አልቋል። ጥያቄ ካላችሁ ኤኒ ታይም መጠየቅ ትችላላችሁ። ኮሜንት አድርጉልኝ። ቻናላችንን ሰብስክራይብ እያደረጋችሁ ተከታተሉ ስል በአክብሮት እጠይቃለሁ። ማንኛውንም ያላችሁን አይነት ጥያቄ ብትጠይቁኝ እመልስላችኋለሁ ማለት ነው። ቻው ቻው። አመሰግናለሁ።